ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችሁ ዜና እናሰማለን የኦሮሞ ነጻነት ሰራዊት ልዩ ኃይል በጠላት ላይ የሚወስደውን እርምጃ አጠናክሮ በመቀጠል መስከረም 22 2013 ዓ.ም የኦሮሞ ነጻነት ሰራዊት ልዩ ኃይል በምስራቅ ወለጋ ዞን ሃሮሊሙ ወረዳ እና በቤኒሻንጉል ክልል ካማሺ መካከል በወሰደው እርምጃ አንዲት የወያኔ ተላላኪ ሀብት አውድሟል የወያኔ ቀኝ እጅ የሆነችው ትግስት ገብረ ማርያም በተባለችው ሰላይ ላይ የወደመባት ሀብት ከግማሽ ሚሊዮን በላይ እንደሚሆን ተገለጸ እጅግ ለሰብ ከአካባቢውን አርሳደር ከመሬቱ በማፈናቀል ተግባር ላይ ተሰማርታ እንደነበረች ታውቋል የግለሰቧ ንብረት ጠባቂዎች ነን የሚሉ ሶስቱ የኦሮሞ ነጻነት ሰራዊት ልዩ ኃይል ጥቃት ክፉኛ መቁሰላቸው ተረጋገጠ የወያኔ መንግስት በዚች ባለ ሀብት ላይና ሰላይ ላይ በተወሰደው እርምጃ በመበሳጨት የአካባቢውን ነዋሪ ለማስፈራራት የጦር አይሮፕላን አስነስቶ በአካባቢው ሲያንዛብብ እንደነበረ ለመረዳት ተችሏል በተያዘ ዜና በምስራቅ ወለጋ ዞን ጉቱ ዋዩ ወረዳ 4 በሚባለው የሚታወቀው ስፍራ የኦሮሞ ነጻነት ሰራዊት ልዩ ኃይል በጠላት ላይ መስከረም 22 2013 ዓ.ም በወሰደው የደፈጣ ጥቃት የወያኔ ሰላይ በመሆን የኦሮሞ ተወላጆችን ሲያሳስር የነበረው ግለሰብ በተሽከርካሪ እየተጓዘ በነበረበት ወቅት ተገሏል በተጨማሪ በወቅቱ አካባቢው አብሮ ሲጓዙ የነበሩት 3 ሰዎች የኦሮሞ ነጻነት ሰራዊት በሰነዘረባቸው ጥቃት ክፉኛ የቆሰሉ መሆናቸው ተገልጿል የሰሌዳ ቁጥሯ ኦሮ 03698 የሆነችው ተሽከርካሪ ሙሉ በሙሉ መውደሟን የኦሮሞ ነጻነት ግንባር አሳወቀ አንድነት ለዲሞክራሲና ለፍትህ ፓርቲ ባለፈው 3 ወራት የሚሊዮኖች ድምጽ ለነጻነት በሚል መሪ ቃል ያካሄደው የህዝባዊ ሰላማዊ እንቅስቃሴ ውጤታማ ነበር ሲል አስታወቀ የአንድነት ለዲሞክራሲ እና ፍትህ ፓርቲ የ33 አቤቱታ ፈራሚ ፓርቲዎች የአመራር አባላት ዛሬ በስብሰባቸው በሰጡት ጋዜጣዊ መግለጫ ህዝባዊ ንቅናቄው በእስርና እንግልት የታጀበ ነበር ቢሉም የሚፈልገውን ግብ መምታታቸውና አላማቸውን ማሳካታቸውን አስታውቀዋል የአዲስ አበባ ከተማ አስተዳደር የመስተዳደርና የፋይናንስና የኢኮኖሚ ልማት ጽፈት ቤት የጠቀሱ ዘጋቢዎች እንደሚያመለክቱት የከተማይቱ እቅድ ማሸጋሸግ ያስፈልገው ከፌደራል የእድገትና ለውጥ ትራንስፎርሜሽን እቅድ ጋር ለማጣጣም ነው ተብሏል ይህ ረቂቅ እቅድ አዲሱ የአዲስ አበባ ከተማ ከንቲባ አቶ ድሪባ ኩማ ስልጣኑን ከተረከቡ ወዲህ የመጀመሪያው የከተማይቱ መሪ እቅድ መሆኑ ነው በሀገር አቀፍ ደረጃ የወጣው የፌደራል እድገት እና ለውጥ ትራንስፎርሜሽን እቅድ የሚያበቃው እንደ አውሮፓውያን አቆጣጠር 2015 ነው የአዲስ አበባ የ5 ዓመት እቅድ ደግሞ እስከ 2018 አጋማሽ ድረስ ይዘልቃል ይህንን ለማጣጣም ነው እንግዲህ የአዲስ አበባ ምክር ቤት 5 ዓመቱን እቅድ ወደ 2 ዝቅ ለማድረግ የወሰነው አዲስ ረቂቁ እቅድ ተዘጋጅቶ ለባለስልጣናቱ መቅረቡ የአዲስ አበባ መስተዳድርና የገንዘብና የኢኮኖሚ ልማት ቢሮዎች ምንጮች አስታውቀዋል እቅዱ የአዲስ አበባ ከተማ መስተዳድር አቶ ኩማ ድሪባ ባለፈው ሰኔ ወር ስልጣን ከተረከቡ ወዲህ የመጀመሪያው የመስተዳደሩ መሪ እቅድ መሆን ነው ይህ ረቂቅ እቅድ ለከተማይቱ ምክር ቤት ከመቅረቡ በፊት ከክፍለ ከተማ እስከ ወረዳ ድረስ ዘልቆ ይመክሩበታል ተብሎ ይጠበቃል አሁን በተከሰተው የ5 ዓመት እቅድ መሰረት ለመንገዶች ግንባታ እንዲሁም ለውሃ ልማትና ለመኖሪያ ቤቶች ትኩረት በመስጠቱ 154 ሚሊዮን ብር ገደማ በጀት ተመድቧል አንዳንድ ፖለቲከኞች እንደሚሉት ኢህአዴግ አዲስ የመዝረፊያ መንገድ እየከፈተ ነው ሲሉ አጣጥለውታል በሂውስተን ቴክሳስ የሚኖሩ የኦሮሞ ተወላጆች በደመቀ ሁኔታ የኢሬቻ በዓል አከበሩ ሴፕቴምበር 27 2013 ዓ.ም በሄርሞን ፓርክ የተገኙ የኦሮሞ ተወላጆች በባህላዊ የኦሮሞ ልብስ አሸብርቀው ባህሉን አድምቀውት ነበር በዚህ ክብረ በዓል ላይ ያገኘኋቸው አቶ ሲንታየው ኢሬቻ ለምን ይከበራል በየጠይቃቸው ነበር እነሆ የሚፈልግበት ምክንያት ኦሮሞ ካሉት ትልቁ በዓል እና አንደኛውና ዋነኛ በመሆኑ ነው ኢሬቻን የምናከብረው እግዚአብሔርን ለማመስገን ነው ስላደረገልን ጥሩ ነገር ለናመሰግን ያጣነው ነገር ደግሞ እግዚአብሔር እንዲሰጠን ለመለመን ነው አቶ ሲንታየው አክለው እንደገለጹት ኢሬቻ ማለት ለኦሮሞ ህዝብ የማንነቱ መገለጫ ነው ብለዋል ከዜናው በኋላ ከአቶ ሲንታየው ጋር ያደረጉትን ቃለ ምልልስ እንድትከታተሉ ጋብዛለሁ ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር
በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆኑ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም ባድማጮች የስም ከልብ አመሰግናለሁ። ዛሬ ያገኘሁት በሂውስተን የምትገኙ የኦሮሞ ተወላጆች የኢሬቻን ባህል ያከበራችሁ ትገኛላችሁ። ኢሬቻ ለምን አስፈለገ? ለምንስ ነው የሚከበረው? ኢሬቻ የሚፈለግበት ምክንያት ኦሮሞ ካሉት ትልቁ በዓል አና አንደኛውና ዋነኛ በመሆኑ ነው። ኢሬቻን የምናከብረው እግዚአብሔርን ለማመስገን ነው። ስላደረገልን ጥሩ ነገር ለናመሰግን፣ ያጣነው ነገር ደግሞ እግዚአብሔር እንዲሰጠን ለመለመን ነው እና የኢሬቻ በዓል በተለይ በዚህ ወቅት የሚከበርበት አንድ አብይ ትልቅ ምክንያት አለው። ከነዛ ምክንያቶች በጥቂቱ በሀገራችን እንደ ዛሬው ዘመናዊ ኑሮ ከመጀመሩ በፊት ጥንት በክረምት ወቅት ብዙ የረሃብ ጊዜ ነው። የክረምት ወቅት የረሃብ ጊዜ ነው። ከባድ ዝናብ እየዘነበ ዘመድ ከዘመድ ለመገናኘት የሚቆራረጥበት ጊዜ ነው። በአጠቃላይ የጨለማ ጊዜ ነው የክረምት ወቅት በሀገራችን እና ዋናው የዛሬው በዓል ምክንያት ከዛ ከክረምቱ የጨለማ ወቅት እንኳን ለብርሃኑ የበጋ ጊዜ አደረስከን ለማለት ነው። በዚህም ክረምት ስጠባ መላው የኦሮሚያ ምድር ማለት ይቻላል በአበቦች ያጌጡ በለምለም ዛፍና ሳር የተዋቡ ናቸው። ስለዚህ እግዚአብሔር ከዛ ከረሃብ ወቅት ከጨለማው ከኃይለኛው ዝናብ ወቅት አሳልፎ ለዚህ ውብ ጊዜ ስላበቃን እግዚአብሔርን ለማመስገን ነው። እንደው ከአካባቢያችን ደግሞ ተጨባጭ ሁኔታ መራሱ አሁን ካለንበት ከአሜሪካ ቴክሳስ ሂውስተን የአየር ጸባይ አንፃር መራሱ ስንወስድ ያለፉት በዚህ አገር ሰመር ወይም ክረምት ብሎ ነው የሚጠሩት ከኛ አገር ጋር ተቃራኒ ነው። እዚህ አገር ሰመር ሙቀት ነው። በእኛ አገር ደግሞ ሰመር የሚባለው ወይም ክረምት የዝናባማ ወቅት ነው እና እንደ ሂውስተን በመጀመሪያ እንደ ኦሮሞነቴ እንኳን ከጨለማው የክረምት ወራት ወደ ብርሃናማው የበጋ ወራት ተሸጋገርን ብዬ ነው ለህዝባችን በኔ በኩል ደስታ የምገልጸው። በሌላው እንደ ሂውስተን ነዋሪዎች እንደ አሜሪካ ቴክሳስ ሂውስተን ነዋሪዎች ደግሞ ከዛ ከቃጠለው መጥፎ የአየር ወቅት ወደ ነፋሻማና ቀዝቃዛው አየር እንኳን በሰላም ተሸጋገርን የሚያሰኘን ወቅት ነው ያለነው። ስለዚህ የተለያዩ ናቸው። በየኛ አገር ክረምትና የዚህ አገር ክረምት ተቃራኒዎች ናቸው እና ዋናው የኢሬቻ በዓል ከሀገራችን አንፃር የምናከብረው ለዚህና ለመሳሰሉት ይሄ ብቻ አይደለም። ኢሬቻ በዓልን ኢሬቻ ብለን በስም እንጥራው እንጂ በዚህ ወቅት አዲስ አዋጆች ለህዝብ የሚለፈለፉበት ወይም የሚታወጁበት ወቅት ነው። በዚህ ወቅት ሐመቺሳ በሌላው እምነት ክርስትና እንደሚባለው ሁሉ ሐመቺሳ የሚደረግበት የተጣሉ ሰዎች የሚታረቁበት የታመሙ ሰዎች የሚፈወሱበት ሁለመናችን ማለት ነው ይህ ወቅት ለኛ ለኦሮሞዎች። ስለዚህ ይሄንን ታላቅ በዓል ለማክበር ነው ዛሬ እኛም ከሀገራችን በተለያዩ ምክንያት ብንሰደድም ማንነታችን ይዘን የተሰደድን ስለሆነ ማንነታችን በያለንበት የኦሮሚያ አምባሳደር በመሆን በያለንበት ቦታ ለነጩም ለጥቁሩም ለማስተላለፍ ነው። ይሄ ነው አላማ። መልካም አቶ ስንታየው እንግዲህ እዚህ ጋር ሲገልጹልኝ ለየኦሮሞ አምባሳደር ሆናችሁ በተለያየ ሀገር የኦሮሞን ባህል ማንነቱን ያንጸባረቃችሁ ትገኛላችሁ። እስኪ ወደ ሀገር ቤት ልሰዶት። በኢሬቻ ባህል በርካታ የኦሮሞ ተወላጅ ወደ ሆራ ይሄዳል። ሆራ ሄዶ ወንዝ ዳር ነውና የሚያመልከው ኢሬቻ ራሱ እምነት ነው። በአንዳንድ ግለሰቦች ሲነገር በአዳም ልኮ ነው ይላሉ። በተለይ ኦሮሞ እንጨት ቅቤ ይቀባል፣ ድንጋይ
ቅቤ ይቀባል የሚሉት ነገር አለ አሁን እርሶም የጠቀሱት ደግሞ ምንድነው አመቺሳ ብለዋል አመቺሳስ ምንድነው ጥሩ ነው ዋናው ነገር እስኪ ወደ ዋናው ነጥብ ለሄድና ብዙውን ጊዜ የሚባለው ነገር በአድ አምልኮ ነው ይላሉ አንዳንዶቹ ልክ ነው ለመሆኑ በአድ አምልኮ የሚባለው ከውጪ ወደዛ ህዝብ የመጣ ነው ወይስ ከዛ ህዝብ ውስጥ ያለው ነው በአድ የሚባለው ስለዚህ የበአድን ትርጉም ላያውቁ ይችላሉ የማያውቁ ከሆነ እንዲያውቁ መፈልገው በአድ አምልኮ ለባለ የሚችለው ከሌላ የምንወስደው ነገር ነው ይሄ ግን ዘርማንዘራችን ተወልዶ ያደገበት የኖርንበት ዛሬ እኛም የምናከብረው በዓል ነው እና ይሄ በዓል ከባህር ተሻግሮ የመጣ ሳይሆን ይሄንን እምነት ይሄንን ባህል ለማጉደፍ የተዘጋጁ ከባህር ተሻግሮ የመጣ እምነትን የሚያሳድጉ አካሎች ወይም የዛ ባህር ተሻግሮ የመጣ እምነት ተከታዮች አካሎች ናቸው ይሄንን ስም ማጥፋት የሚካሄደው አመቺሳ የሚባለው ደግሞ ምን ይባላል ለምትላልከው ነገር አመቺሳ ልጆች ተወልዶ ወደ ብርሃን ሲወጡ ወደ አደባባይ ሲወጡ በታላላቅ ሰዎች ማስመረቅ ማለት ነው በሌላ በኩል ደግሞ ወደ ክርስቲያና እምነት ከሄን ተመሳሳይ ስርዓት የሚያካሂዱ አሉ የክርስቲያና እምነት ብሎ ከዛ ጋር የተቀራረበ ነው ስለዚህ ቅቤ የመቀባቱ ጉዳይ ሌላ ነገር ወንዝ ዳር ይፈጸማል የሚባለው ነገር ይሄ የኦሮሞ ባህል ነው ብለን ሙሉ በሙሉ ለመውሰድ ያስቸግረናል ሰዎች ደስ ባላቸው ቁጥር እምነትንም ይሁን ባህልን በራሳቸው ግንዛቤ አንፃር ሊተረጉሙ ሊፈጽሙ ይታያሉ ነገር ግን የሬሳ በዓል በአጠቃላይ ወንዝ ዳር የሚደረገው ለምንድነው ላልከው ነገር ሬሳን በወንዝ ዳር ያደርጋል ኦሮሞ በተራራ ላይ ወጥቶ ያደርጋል ኦሮሞ ለምንድነው ወንዝ ዳር የሚያደርገው የሚለው ነገር መልስ ለመስጠት ሁሉም ነገር ከውሃ የመጣ ነው ያለ ውሃ አንተ ስንት ቀን መኖር ትችላለህ ያለ ምግብስ ምን ያህል ቀን መኖር ትችላለህ ለምለም ነገሮች ሁሉ የሚመጡት ከወንዝ ነው ጠለቅ ብለን ስለ ወንዝ ታሪክ የምንነጋገር ከሆነ ሰፊ ጊዜ ስለሚያስፈልገን የህይወት መሰረቱ ውሃ ነው ያ ነው እንጂ አንዳንዶቹ እንደምሉት ሰይጣን ወንዝ ውስጥ ነው ያለው ሰይጣን ሄዶ ለማምለክ ኦሮሞ ወንዝ ዳር ይሄዳል የሚለው ነገር በኦሮሞ እምነትም ሆነ ባህል ውስጥ ሰይጣን ብሎም ነገር የለም አናውቅም ሰይጣንን እኔ ከሌሎች መጽሐፍቶች ነው ያነበብኩ ያለውትና ሰይጣን የሚባለው ነገር አናውቅም ስለዚህ ሰይጣን እንደምሉት ከመጽሐፍቶችም እንደማነበው ሰይጣን እንዲ ለምለም ቦታና ሰላምና ፍቅር ያለበት ቦታ የሚገኝ አይመስለኝም እንደ መጽሐፍ አገላለጽና እንደ አንዳንድ የሃይማኖት አባቶች እንደምሉት ሰይጣን አመዳን ቦታ ጸቦታ ድርቅ ቦታ የሚያዘወትር ነው እንደምሉት እኔ ባላውቀው ያን ነገር ስለዚህ ለምላሜ የፍቅር የሰላም የአንድነት ቦታ ነው ወደ ተራራ የሚሄደው ሄዶም ደግሞ እሬቻ በዓልን የሚያከብረው ኦሮሞ እግዚአብሔር ይሄን መሬት ከሌላው መሬት ከፍ አድርጎ የፈጠረበት ምክንያት ስላለው ነው ብሎ ያምናል ይሄ የዋህነት ሊሆን ይችላል ነገር ግን ከዛሬው ዘመናዊ እምነቶች አንፃር ስናገናኝ ግን የኦሮሞ እሬሳ ባህልም ሆነ ሌሎች ከዋቀፈና እምነት ጋርም እንደሚያገናኙት ሁሉ ባህርን ተሻግሮ የመጣ ሳይሆን ባህር ተሻግሮ በመጡ እምነቶች የታፈነ የተዳፈነ እንዲጠፋ የተደረገ እምነት ነው ነገር ግን እሬቻ የኦሮሞ ሁለመናው ነው ባህሉ ነው የአንድ አገር ባህል ሲባል አለባበሱን የምግብ አመጋገቡን ቋንቋውን እምነቱን ሁለመናውን አጠናቆ ያዘ ነው ስለዚህ የእሬቻ በዓል ለኦሮሞ የእምነት ብቻ ሳይሆን ዋና የባህሉ ነው እዚህ ቦታ እንደምታዩ ኦሮሞዎች የተለያዩ አለባበስ ለብሰዋል የተለያዩ የባህል ምግቦች ቀርቦ ነው ያሉት የተለያዩ የባህል ጭፈራዎች የሚደረጉበት ቦታ ነው ስለዚህ ለምን ቁንጽሏን ብቻ የእሬቻን ወይም የሐመቺሳን እንደ እምነት ነጥሎ ከኦሮሞ ባህል ውስጥ ለማውጣት እንደሚፈልጉ አላውቅም ያለነሱ ተዋለው ምናልባት ይሄንን በዓል ለማዳከምና ለኦሮሞ ያላቸው ንቀት
ለማድረግ ሊሆን ይችላል ይሄን ስል ሌሎች ኦሮሞ ያልሆኑት ብቻ ሳይሆን ኦሮሞ የሆኑትም በዚህ አይነት መንገድ የተሳሳተ መስመር ላይ የሚሄዱ ስላሉ የኢሬቻ በዓል የኦሮሞ ሁለመናዊ በዓል ነው ይሄ ነው መልካም በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጦት እኔ ማስተላለፍ የሚፈልገው መልእክት የሌሎች እምነት ተከታይ ለሆኑትም የኦሮሞ ባህልም ሆነ እምነት የማንንም እምነት የማይነካ የኦሮሞ ባህል የማንንም ባህል የማይጋፋ የማይንቅ ባህልና እምነት ነው ያለን ባህላችሁን እናከብርላችኋለን የኛንም አክብሩ በጓራ መናኗር በመንችለው መንገድ አብረን እንናኗር ላለው ለኦሮሞ ተወላጆችም ደሞ ማስተላለፍ የሚፈልገው በሃይማኖት አመለካከትም ሆነ በተለያዩ ጥቃቅን ችግሮች ከዚህ በስተጀርባ ሆኖ ላሉት ይህ የኦሮሞ የማንነት መገለጫ በዓል ስለሆነ ይሄን ግንዛቤ ውስጥ በማስገባት ለወደፊቱ ይህንን በዓል በሚከበርበት ቦታ ሁሉ ምንም አይነት እምነት እንከተል ከየትም ጎሳ እንምጣ ከየትም ፖለቲካ ስርዓት ደጋፊ እንሁን ይህ የጋራ አንድነታችን ማንነታችን ስለሆነ አብረን እናክበር ነው ማለት በማንነታችን እንኩራ ባህላችንን ለዓለም እናሳውቅ እያላችሁን ያላችሁት እግዚአብሔር ይስጥልኝ አመሰግናለሁ እኔም በጣም አመሰግናለሁ ሰይፈ ነበልባል በቅድሚያ ለቃለ መጠይቁ ፈቃደኛ ስለሆኑ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም ባድማጮች የስም ከልብ አመሰግናለሁ ዛሬ ያገኘሁት በሂውስተን የምትገኙ የኦሮሞ ተወላጆች የኢሬቻን ባህል ያከበራችሁ ትገኛላችሁ ኢሬቻ ለምን አስፈለገ ለምንስ ነው የሚከበረው ኢሬቻ የሚፈለግበት ምክንያት ኦሮሞ ካሉት ትልቁ በዓል አና አንደኛውና ዋነኛ በመሆኑ ነው ኢሬቻን የምናከብረው እግዚአብሔርን ለማመስገን ነው ስላደረገልን ጥሩ ነገር ለናመሰግን ያጣነው ነገር ደግሞ እግዚአብሔር እንዲሰጠን ለመለመን ነው እና የኢሬቻ በዓል በተለይ በዚህ ወቅት የሚከበርበት አንድ አብይ ትልቅ ምክንያት አለው ከነዛ ምክንያቶች በጥቂቱ በሀገራችን እንደ ዛሬው ዘመናዊ ኑሮ ከመጀመሩ በፊት ጥንት በክረምት ወቅት ብዙ የረሃብ ጊዜ ነው የክረምት ወቅት የረሃብ ጊዜ ነው ከባድ ዝናብ እየዘነበ ዘመድ ከዘመድ ለመገናኘት የሚቆራረጥበት ጊዜ ነው በአጠቃላይ የጨለማ ጊዜ ነው የክረምት ወቅት በሀገራችን እና ዋናው የዚህ የዛሬው በዓል ምክንያት ከዛ ከክረምቱ የጨለማ ወቅት እንኳን ለብርሃኑ የበጋ ጊዜ አደረስከን ለማለት ነው በዚህም ክረምት ስጠባ መላው የኦሮሚያ ምድር ማለት ይቻላል በአበቦች ያጌጡ በለምለም ዛፍና ሳር የተዋቡ ናቸው ስለዚህ እግዚአብሔር ከዛ ከረሃብ ወቅት ከጨለማው ከኃይለኛው ዝናብ ወቅት አሳልፎ ለዚህ ውብ ጊዜ ስላበቃን እግዚአብሔርን ለማመስገን ነው እንደው ከአካባቢያችን ደግሞ ተጨባጭ ሁኔታ መራሱ አሁን ካለንበት ከአሜሪካ ቴክሳስ ሂውስተን የአየር ጸባይ አንፃር መራሱ ስንወስድ ያለፉት በዚህ አገር ሰመር ወይም ክረምት ብሎ ነው የሚጠሩት ከኛ አገር ጋር ተቃራኒ ነው እዚህ አገር ሰመር ሙቀት ነው በእኛ አገር ደግሞ ሰመር የሚባለው ወይም ክረምት የዝናባማ ወቅት ነው እና እንደ ሂውስተን በመጀመሪያ እንደ ኦሮሞነቴ እንኳን ከጨለማው የክረምት ወራት ወደ ብርሃናማው የበጋ ወራት ተሸጋገርን ብዬ ነው ለህዝባችን በኔ በኩል ደስታ የምገልጸው በሌላው እንደ ሂውስተን ነዋሪዎች እንደ አሜሪካ ቴክሳስ ሂውስተን ነዋሪዎች ደግሞ ከዛ ከቃጠለው መጥፎ የአየር ወቅት ወደ ነፋሻማና ቀዝቃዛው አየር እንኳን በሰላም ተሸጋገር የሚያሰኘን ወቅት ነው ያለነው ስለዚህ የተለያዩ ናቸው የኛ አገር ክረምትና የዚህ አገር ክረምት ተቃራኒዎች ናቸው እና ዋናው የኢሬቻ በዓል ከሀገራችን አንፃር የምናከብረው ለዚህና ለመሳሰሉት ይሄ ብቻ አይደለም ኢሬቻ በዓልን ኢሬቻ ብለን በስም እንጥራው እንጂ በዚህ ወቅት አዲስ አዋጆች ለህዝብ የሚለፈለፉበት ወይም የሚታወጁበት ወቅት ነው በዚህ ወቅት
ሀመቺሳ በሌላው እምነት ክርስትና እንደሚባለው ሁሉ ሀመቺሳ የሚደረግበት የተጣሉ ሰዎች የሚታረቁበት የታመሙ ሰዎች የሚፈወሱበት ሁለመናችን ማለት ነው ይህ ወቅት ለኛ ለኦሮሞዎች ስለዚህ ይሄንን ታላቅ በዓል ለማክበር ነው ዛሬ እኛም ከሀገራችን በተለያዩ ምክንያት ብንሰደድም ማንነታችን ይዘን የተሰደድን ስለሆነ ማንነታችን በያለንበት የኦሮሚያ አምባሳደር በመሆን በያለንበት ቦታ ለነጭም ለጥቁሩም ለማስተላለፍ ነው ይሄ ነው አላማ መልካም አቶ ስንታየው እንግዲህ እዚህ ጋር ሲገልጹልኝ ለየኦሮሞ አምባሳደር ሆናችሁ በተለያየ ሀገር የኦሮሞን ባህል ማንነቱን ያንጸባራቃችሁ ትገኛላችሁ እስኪ ወደ ሀገር ቤት ልሰዶት በኢሬቻ ባህል በርካታ የኦሮሞ ተወላጅ ወደ ሆራ ይሄዳል ሆራ ሄዶ ወንዝ ዳር ነውና የሚያመልከው ኢሬቻ ራሱ እምነት ነው በአንዳንድ ግለሰቦች ሲነገር በአዳም ልኮ ነው ይላሉ በተለይ ኦሮሞ እንጨት ቅቤ ይቀባል ድንጋይ ቅቤ ይቀባል የሚሉት ነገር አለ አሁን እርሶም የጠቀሱት ደግሞ ምንድነው አመቺሳ ብለዋል አመቺሳስ ምንድነው ጥሩ ነው ዋናው ነገር እስኪ ወደ ዋናው ነጥብ ለሄድና ብዙውን ጊዜ የሚባለው ነገር በአድ አምልኮ ነው ይላሉ አንዳንዶቹ ልክ ነው ለመሆኑ በአድ አምልኮ የሚባለው ከውጪ ወደዛ ህዝብ የመጣ ነው ወይስ ከዛ ህዝብ ውስጥ ያለው ነው በአድ የሚባለው ስለዚህ የበአድን ትርጉም ላያውቁ ይችላሉ የማያውቁ ከሆነ እንዲያውቁ መፈልገው በአድ አምልኮ ለባለ የሚችለው ከሌላ የምንወስደው ነገር ነው ይሄ ግን ዘርማንዘራችን ተወልዶ ያደገበት የኖርንበት ዛሬ እኛም የምናከብረው በዓል ነው እና ይሄ በዓል ከባህር ተሻግሮ የመጣ ሳይሆን ይሄንን እምነት ይሄንን ባህል ለማጉደፍ የተዘጋጁ ከባህር ተሻግሮ የመጣ እምነትን የሚያሳድጉ አካሎች ወይም የዛ ባህር ተሻግሮ የመጣ እምነት ተከታዮች አካሎች ናቸው ይሄንን ስም ማጥፋት የሚካሄደው አመቺሳ የሚባለው ደግሞ ምን ይባላል ለምትላልከው ነገር አመቺሳ ልጆች ተወልዶ ወደ ብርሃን ሲወጡ ወደ አደባባይ ሲወጡ በታላላቅ ሰዎች ማስመረቅ ማለት ነው በሌላ በኩል ደግሞ ወደ ክርስትና እምነት ከሄን ተመሳሳይ ስርዓት የሚያካሂዱ አሉ የክርስትና እምነት ብሎ ከዛ ጋር የተቀራረበ ነው ስለዚህ ቅቤ የመቀባቱ ጉዳይ ሌላ ነገር ወንዝ ዳር ይፈጸማል የሚባለው ነገር ይሄ የኦሮሞ ባህል ነው ብለን ሙሉ በሙሉ ለመውሰድ ያስቸግረናል ሰዎች ደስ ባላቸው ቁጥር እምነትንም ይሁን ባህልን በራሳቸው ግንዛቤ አንፃር ሊተረጉሙ ሊፈጽሙ ይታያሉ ነገር ግን የኢሬቻ በዓል በአጠቃላይ ወንዝ ዳር የሚደረገው ለምንድነው ላልከው ነገር ኢሬቻን በወንዝ ዳር ያደርጋል ኦሮሞ በተራራ ላይ ወጥቶ ያደርጋል ኦሮሞ ለምንድነው ወንዝ ዳር የሚያደርገው የሚለው ነገር መልስ ለመስጠት ሁሉም ነገር ከውሃ የመጣ ነው ያለ ውሃ አንተ ስንት ቀን መኖር ትችላለህ ያለ ምግብስ ምን ያህል ቀን መኖር ትችላለህ ለምለም ነገሮች ሁሉ የሚመጡት ከወንዝ ነው ጠለቅ ብለን ስለ ወንዝ ታሪክ ምን ነጋገር ከሆነ ሰፊ ጊዜ ስለሚያስፈልገን የህይወት መሰረቱ ውሃ ነው ያ ነው እንጂ አንዳንዶቹ እንደምሉት ሰይጣን ወንዝ ውስጥ ነው ያለው ሰይጣን ሄዶ ለማምለክ ኦሮሞ ወንዝ ዳር ይሄዳል የሚለው ነገር በኦሮሞ እምነትም ሆነ ባህል ውስጥ ሰይጣን ብሎም ነገር የለም አናውቅም ሰይጣንን እኔ ከሌሎች መጽሐፍቶች ነው እያነበብኩ ያለሁትና ሰይጣን የሚባለው ነገር አናውቅም ስለዚህ ሰይጣን እንደምሉት ከመጽሐፍቶችም እንደማነበው ሰይጣን እንዲ ለምለም ቦታና ሰላምና ፍቅር ያለበት ቦታ የሚገኝ አይመስለኝም እንደ መጽሐፍ አገላለጽና እንደ አንዳንድ የሃይማኖት አባቶች እንደምሉት ሰይጣን አመዳም ቦታ ጸቦታ ድርቅ ቦታ የሚያዘወትር ነው እንደምሉት እኔ ባላውቀው ያን ነገር ስለዚህ ለምላሜ የፍቅር የሰላም የአንድነት ቦታ ነው ወደ ተራራ የሚሄዶም ደግሞ ኢሬቻ በዓልን የሚያከብረው ኦሮሞ እግዚአብሔር ይሄን መሬት ከሌላው መሬት ከፍ አድርጎ የፈጠረበት ምክንያት ስላለው ነው ብሎ ያምናል ይሄ የዋህነት ሊሆን ይችላል ነገር ግን ከዛሬው ዘመናዊ እምነቶች አንፃር ስናገናኝ ግን የኦሮሞ ኢሬቻ ባህልም ሆነ
ሌሎች ከዋቀፈና እምነት ጋርም እንደሚያገናኙት ሁሉ ባህርን ተሻግሮ የመጣ ሳይሆን ባህር ተሻግሮ በመጡ እምነቶች የታፈነ የተዳፈነ እንዲጠፋ የተደረገ እምነት ነው ነገር ግን እሬቻ የኦሮሞ ሁለመናው ነው ባህሉ ነው የአንድ አገር ባህል ሲባል አለባበሱን የምግብ አመጋገቡን ቋንቋውን እምነቱን ሁለመናውን አጠናቆ ያዘ ነው ስለዚህ የኢሬቻ በዓል ለኦሮሞ የእምነት ብቻ ሳይሆን ዋና የባህሉ ነው እዚህ ቦታ እንደምታዩ ኦሮሞዎች የተለያዩ አለባበስ ለብሰዋል የተለያዩ የባህል ምግቦች ቀርቦ ነው ያሉት የተለያዩ የባህል ጭፈራዎች የሚደረጉበት ቦታ ነው ስለዚህ ለምን ቁንጽሏን ብቻ የኢሬቻን ወይም የሐመቺሳን እንደ እምነት ነጥሎ ከኦሮሞ ባህል ውስጥ ለማውጣት እንደሚፈልጉ አላውቅም ያለነሱ ተዋለው ምናልባት ይሄንን በዓል ለማዳከምና ለኦሮሞ ያላቸው ንቀት ለማድረግ ሊሆን ይችላል ይሄን ስል ሌሎች ኦሮሞ ያልሆኑት ብቻ ሳይሆን ኦሮሞ የሆኑትም በዚህ አይነት መንገድ የተሳሳተ መስመር ላይ የሚሄዱ ስላሉ የኢሬቻ በዓል የኦሮሞ ሁለመናዊ በዓል ነው ይሄ ነው መልካም በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጦት እኔ ማስተላለፍ የሚፈልገው መልእክት የሌሎች እምነት ተከታይ ለሆኑትም የኦሮሞ ባህልም ሆነ እምነት የማንንም እምነት የማይነካ የኦሮሞ ባህል የማንንም ባህል የማይጋፋ የማይንቅ ባህልና እምነት ነው ያለን ባህላችሁን እናከብርላችኋለን የኛንም አክብሩ በጓራ መናኗር በመንችለው መንገድ አብረን እንናኗር ላለው ለኦሮሞ ተወላጆችም ደሞ ማስተላለፍ የሚፈልገው በሃይማኖት አመለካከትም ሆነ በተለያዩ ጥቃቅን ችግሮች ከዚህ በስተጀርባ ሆኖ ላሉት ይህ የኦሮሞ የማንነት መገለጫ በዓል ስለሆነ ይሄን ግንዛቤ ውስጥ በማግኘት በማስገባት ለወደፊቱ ይህንን በዓል በሚከበርበት ቦታ ሁሉ ምንም አይነት እምነት እንከተል ከየትም ጎሳ እንምጣ ከየትም ፖለቲካ ስርዓት ደጋፊ እንሁን ይህ የጋራ አንድነታችን ማንነታችን ስለሆነ አብረን እናክብር ነው ማለት በማንነታችን እንኩራ ባህላችንን ለዓለም እናሳውቅ እያላችሁ ያላችሁት እግዚአብሔር ይስጥልኝ አመሰግናለሁ እኔም በጣም አመሰግናለሁ ሰይፈ ነበልባል ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል እንደምከርማችኋል ዛሬ እንግዳ እጄ ቀርብ ያለው የሲዳማ ወጣት ታጋይ ነው አቶ በቀለ ዋዩ ይባላሉ ከዚህ ከዜማ ጋራ ቆይታ አድርገን እንግዳዬን እጄ ቀርባለሁ መልካም ቆይታ እንግዳዬ አቶ በቀለ ዋዩ ለቃለም ጠየቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም ባድማጩ የስም ከልብ አመሰግናለሁ መልካም እንግዲህ አቶ በቀለ አንዳንድ ጥያቄዎችን አብረን እየተወያየን ቆይታ እናረጋለን ያው እንግዲህ ከናንተው ከሲዳማ ድርጅት ከመጀመሪያ በፊት ዋናው ወደ ኢትዮጵያ ሀገር ስላለው ጉዳይ በጥቂቱ እስኪ እናወጋለን በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ሂደት ምን ይመስላል እንደምንመለከተው ከሆነ ህዋት ለሁለት ተሰንጥቆ ባለስልጣናቶች እየተከፋፈሉ አንዳንድ ባለስልጣናቶች ደግሞ ቤተሰቦቻቸውን ወደ ተለያየ ሀገር እያሰደዱ ወይም እየሸኙ ይገኛል የዛች ሀገር እጣፈንታ ምን ይሆን መጨረሻውስ እንደው ኢህአዴግ ምን ይሆን አመሰግናለሁ እንግዲህ በኢትዮጵያ ያለው የፖለቲካ ሁኔታ የመረጋጋት ጉዳይ የፖለቲከኞች በአገር እምነት ኖሯቸው የመስራት ጉዳይ አለ አይደል በቃ በህዝብ የመታመን ጉዳይ በጣም ያለቀለትና ያው በጣም እየተሸረሸረ የመጣ ጉዳይ ነው የኢህአዴግ ኦልሞስት የውስጥ ለውስጥ ያለው ችግሮች ዛሬ ብቻ የመጣ አይደለም በርግጥ ኢህአዴግ ከሌላው ተቃዋሚ ከሆኑት
ራሳቸውን ቶሎ የማቋቋምና ችግራቸውን ቶሎ የመፍታት እንትን ስላላቸው ብቻ የቆየ ነገር ነው። በርግጥ ይሄ አዲስ የመጀመሪያው አይደለም። ነገር ግን አሁን ያለው ኦልሞስት ትንሽ እርስ በርስ ያለ መተማመን አይነት ነገሮች ይታያሉ። እንግዲህ ይህ ማለት ያው መቼም ሁሉም ይሄ ስርዓት ከጀመረበት አንስቶ በጣም በተለያዩ ችግሮች ውስጥ የተዘፈቀ ከመሆኑ የተነሳ በሙስና ውስጥ የተዘፈቀ ከመሆኑ የተነሳ በጣም በሀገር ውስጥ ትልቅ ፖለቲካ ምክንያት የሚንቀሳቀሱ ሰዎችን ትልቅ አፈና ከማድረጉ የተነሳ እርግጥ በዛች ሀገር አስተማማኝ መሰረት ያልጣሉበት ሁኔታዎች ነው የሚታየው። እንግዲህ ያደግ ከገባበት ጀምሮ የሚሰራቸው ስራዎች በጥቅም ላይ ያተኮረና ያው ጥቅም በቀል ስራዎች አይነቶች ነገሮች ናቸው። እንግዲህ እንደዚህ ነገሮች በህዝብ ዘንድ ለሚመጣው ተጠያቂነትን ነው ደብሎፕ ያደረጉት። በእነዚህ ምክንያቶች እንግዲህ በውስጣቸው በጣም መፈረካከስ ይበልጥ አሁን በጣም እየጎላ እየመጣ ያለበት ሁኔታዎች ይታያሉ። በዚህ አይነት ሁኔታ እንግዲህ ከዚህ በፊት ከነበረው ስናይ ቶሎ የመቋቋም እንትን አድርጎ የሚመለሱ ካልሆነ ትልቅ አደጋ ውስጥ ነው። እንዳልከው ወደ ሰዎች በሀገር ውስጥ ያለው ሀብታቸውን እንደምን አድርጎ ብዙ መረጃዎች በእርግጥ ይሄ ነው ተብሎ ባይጻፉም በአሁኑ ሰዓት ገንዘብ ከኢትዮጵያ ከዛች ሀገር የሚወጣው ገንዘብ በጣም ከፍተኛ እንደሆነና እንግዲህ ያቺ ሀገር ዕጣ ፈንታ ምን ሊሆን እንደሚችል መገመት በሚቻል መልኩ እየሆነ ያለ ነገር ነው አለው። እንግዲህ ያው ያለ ነገር የነሱ እምነት ድሮም ሲጀመር ትክክለኛውን እውነተኛውን ነገር ለመስራትና በህዝብ ዘንድ ተቀባይነትን ለማግኘት ሳይሆን ጥቅማቸውን ላይ ያነጣጠረ በበቀል ላይ ያነጣጠረ ስርዓትን ይዘው የመጡ ስለሆነ ጥቅም ያስከበረ ነገ ደግሞ ያው ህብረተሰብ የማይለቃቸው በመሆኑ እንደዚህ አይነት ፍርሃቶች የሰፈነ ይመስለኛል። በእርግጥ እነዚህ አይነት ነገሮችን በምን አይነት መልኩ ነው መሄድ የሚቻለው ነገር የምናገር ነው ማለት ነው። እንግዲህ የሚመስለኝ ይሄ ነው ያለው በሀገር ውስጥ ያለው ነገር በተለያዩ በትግራይ በሚደረገው እያንዳንዱ ድርጅቶች ደጋፊ ድርጅቶች እንደሚያደርጉት ውስጥ በውስጥ እምነት የላቸውም። ኦልሞስት ሰዎች በጎራ እየተከፋፈሉ የአንድ እንትኖች እየተመቱ ያሉበት ሁኔታ ነው የሚታየው። መልካም እንግዲህ ወጣት ፖለቲከኛ አቶ በቀለ ዋዩ እንግዲህ እንዳሉት ከሆነ ኢርስ በራሳቸው መከፋፈልም እንዳለ እርሶም ገልጸውታል። የሚሊዮኖች ድምጽ ለነጻነት በሚል በአሁኑ ወቅት በአዲስ አበባም ሆነ በተለያየ ከተማዎች ታላቅ ሰላማዊ ሰልፍ እየተካሄደ ይገኛል። ህዝቡ ወጥቶ ኢህአዴግን እየተቃወመ ባለበት ሰዓት እናንተ ተቋሚዎች በውጭ ያላችሁ ወይም በሀገር ቤት ውስጥም የሚንቀሳቀሱ አንዳንድ ተቋሚዎች ከነዚህ ጎን ስትሰለፉ አትታዩም። በተለይ ጭቆን ብሔረሰቦች ነን ተበድለናል የምትሉት ፖለቲከኞች ወይም ህዝቦች ከነዚህ ጎን መሰለፋችሁ ምናልባት ጥቅማችሁን ይጎዳ ይሆን? ስጋት ለናንተ ሆነው ይሆን? መልካም እንግዲህ ያው በርግጥ ፖለቲካ እንቅስቃሴዎች ይታያሉ። እንግዲህ ኢትዮጵያ ውስጥ በምናነሳበት ጊዜ ብዙ ብሔረሰቦች ትልቅ ጭቆና ገጥሟቸዋል። በጣም ተጨቁናል። ጨቋኞችም አሉ፣ ተጨቋኞችም አሉ። እንግዲህ የሚሊዮኖቹ ስባል የሁሉም ብሔረሰቦችን በሚያቅፍ መልኩና ስርዓቱ ለሁሉም ያደረሰውን ችግር በማጉላት የሚንቀሳቀሱ ተቃዋሚዎችም አይታዩም። አሁን በቅርቡ የምናያቸው እንቅስቃሴዎች በጣም ግለኛ የሆኑና አለ አይደል ግማሹ ያለፈበትን ስርዓቱ እንደዚህ ሆኗል የሚለውን ለማስመለስ የሚሯሯጡበት ሁኔታዎች ነው የምታዩት። እንደሆነ እዚህ ጋር ላስቆሙ ትገደዳለሁ አቶ በቀለ ላስቆም ገደዳለሁ እያለኸው እንደ ፖለቲከኛ እንድትመልስልኝ ፈልጋለሁ። የግለሰብ ወይም የአንድ ቡድን ነው እያልከኝ ያለው ምናልባት እንደው ዝም ብሎ ወቀሳ እንዳይሆን እንደው ምንድነው ማሳያ ምንድነው እስኪ በተጨባጭ ልትነግረን የምትችለው ለአድማጮች? ይህ ሰላማዊ ሰልፍ የግለሰብ ወይም እንደው ወገንተኝነት ያለው ነው ሰልፍ ሊያሰኝ ይችላል። ምክንያቱም አዲስ አበባ ላይም ሆነ ሌላ ቦታ ላይ ይሄ ህዝብ በጠቅላላ የተበደለው ህዝብ ግልብጥ ብሎ ወጥቶ ሲቃወም አይተናል። ከኢህአዴግ ደጋፊዎቹ ወጪ ማለት ነው። ምኑ ነው እንደው አድሎ ወይም የቡድን ሊያሰኘው የሚችለው?
ይሄ ሊሆን የሚችለው እኔ እንደ ፖለቲከኛ ልስና ምንድነው መሰለ እያንዳንዱ ብሔረሰብ እያንዳንዱ ህዝብ ተጨቁኗል ከተባለ እያንዳንዱ ለተጨቆነው ህዝብ ለራሱ የሚያቅለት የራሱ ልጅ አለ የራስን ችግር ለምሳሌ የኛን ህዝብ ችግር ከነበለቀኛ አይደለም ወይ ከህዝብ በልጥ ደግሞ ብቻ አቃለው ማለት አልችልም ህዝብ የራሱን ችግር በራሱ መፍታት የሚችልበት ምዕራፍ ላይ ነው መድረስ አለብን አሁን ያለንበትም ኦልሞስት እንደዛ ስለ ኦሮሞ ማንንም እንደ ቾኮቬራ ሊሆንለት የሚገባ አይደለም አሁን ሰዓት ኦሮሞ ነው የሚያውቀው ሲዳማ ስለ ሲዳማ ነው የሚያውቀው አማራ ስለ አማራ ነው የሚያውቀው አማራ አይደለም ማንንም ሄዶ አማራ ተጨቁኗቸዋልና ተነሱ የሚል ፓተርናሊስት ሊሆን የሚችልበት ዘመን ያበቃለት ይመስለኛል ይሄ በሚሆንበት ጊዜ ምናልባት ያደገን በጣም ጥላቻ ስለሰፈነና ህዝቡ ስለጠላው ሁሉም ሆ ብሎ መውጣቱ ይሄ ሪፕሬዘንት ያደርጋል ለምን ኮን አይደለም የሚሆነው ምንድነው ሁሉም ድርጅቶች ሁሉም ተቋሚዎች ህዝባቸውን ወክሎ እስከ ቆሙ ድረስ ከህዝባቸው የሚመጣውን ድምጽ በማንተን በማንሳት አብሮ ስትራቴጂ ማውጣት አለባቸው መቃወም ከሆነ አቋም መውሰድም ከሆነ የሚወሰደው ማንኛውም እርምጃ ፖለቲካ ላይ ኢምፓክት ሊያመጣ ይችላል የሚባሉ ነገሮች ሁሉ አብሮ በመመካከል ላይ የተመሰረተ መሆን አለበት አሁን የምታየው ነገር ምንድነው እዛ አካባቢ ለሚሆነው ነገር እኛ ያንን እንደዚህ ይሆናል በምን የሚሄድ ነገር ብዙ አይታይም ይሄን ስለመስለኝ ነው ይሄን ልናገር የሚችለው አንድ አቀፍ አይደለም ህብረተሰቡ ችግራቸውን አላለም በፊት እንደነበረው እናቀልሃለሁ ባይዙ ትልቅ ችግር ያደግ ያመጣቸው አንዳንድ ነገሮች አሉ ያለ ስርዓቱ እንትን እየተጠቀመ ያለው ስለዚህ አካባቢ እኔ አቀልሃለሁ ነውና ይሄንን በባንዳቸው እያስፈጸሙ አንድ አይደል በተገዙ ሰዎች እያስፈጸሙ የሚኖሩበት ጊዜ ነው ኦልሞስት ካሁን በኋላ ግን እንደዛ አይነት ነገር ሊሆን በፍጹም ሊከሰት አይችልም እንደኛ በባንዳ የሚተዳደር ህዝብም ላይኖር ይችላል ጥቅሞች በፊት በነበረው አሁን ባለው ህዝቡ ጠንቅቆ የሚያውቅ መስለኛል ዛሬ ከኛ በለጠ የኛ ህዝብ ደግሞ አቅም ማለት አይቻልም መልከኛ በታች ነው የልቃተ ሊናው በጣም ብለልካል በጣም ተሳስተናል ስለዚህ ህዝባችን በደረሰበት ደረጃ ላይ ሆነን ወያኔ ለምሳሌ ከጫካ ውስጥ እየታገለ በነበረበት ጊዜ ማርኮ ወሰዳቸው ጉሬላዎችን አብቶ ባንዳ አደረጋቸው እንደዛ ባንዳዎች ያገኘ አጋጣሚ አግኝቷል ካሁን በኋላ ግን በጣም በሰለጠነው በወንበር ዱራ ተደራድረው እንኳን ተርብተን በባንዳነት መልክ በፍጹም ህዝብ ልታገለግል አትችልም ህዝቡ ብሶቱን ችግሩን በሚቀርፍ ሁኔታ ያለውን የራስ ልጅ በሚል ነው ሊተዳደር የሚችለውና ያቀፋ አይደለም አይተ እንደሆነ ብዙ ቦታዎችን ያዳረሰ አይደለም ባይዶ አንዳንድ አቋሞች ላይ በጣም እንትን ያሉ ዳይቨርት ተደረጉ ነገሮች አሉ አቋማቸውን አንድ አድርጎ ያልጀመሩበት ሁኔታዎች አሉና በዚህ ምክንያት ነው ይሄን ልል የሚችለው ሌላ ምታነሳው ካለ መልካም እንግዲህ አንድ ፖለቲከኛ ስማቸውን መጥራት አስፈላጊ ከሆነ ልጣራ እችላለሁ የተጨቆንኩ ባሪያ ሆኛለሁ ወይም ኮሎኒ ሆኛለሁ የሚሉት ዝም ብለው እንደሆነ ሲናገሩ ተደምጠዋል ስትተቹ የምትሰሙት ምንድነው የናንተ ፓርቲ የተቀራውን ፓርቲ ሲንቀሳቀስ አይታይም እኛ በመንንቀሳቀስበት ሰዓት እንቅፋት ለመሆን ይጥራሉ የሚሉ ወገኖችም አሉና ሲዳማ በአሁኑ ወቅት በምን ሁኔታ ላይ አለ እንደ አይነት ሰላማዊ ሰልፍ የማድረግ ወይም የመታገሉ እንደው ምናልባት አብሮ ከነዚህ ቡድኖች ጋር የመስራት ሁኔታ ይኖር ይሆን ወደፊት ወለዚህ አንዳንድ ሰዎች የፈለጉት እንግዲህ ይችላል ነው እኔ ያልኩ ይቀጥም ኦልሞስት በቃ አለ አይደል እኔ አከልሃለ ምን ነገር በምንም ተአምር አይሰራም እስቲ እንመካከር በሚል በመደራደር አብሮ በመስማማት አብሮ በመግባባት አብሮ ስትራቴጂ በማውጣት አብሮ በመንደፍ ነው እቅድን በማውጣት ነው እንግዲህ አንድ ላይ በመሄድ የሚቻለው ከዚህ ፊት እንዴት ነበር በምን ነበር የሚለው ነገሮች ሁሉም ስቲል አሁን ባለንበት በኮሎናይዜሽን ውስጥ እንዳለን ነው ግልጽ ነው አው ምንም መፈናፈኛ አይደለም ባንዳ እየተገዛ መኖር ማለት ምንም ታሪክ የለውም ይሄንን በፍጹም እንተናገለም ግን አሁን አንዳንድ ድርጅቶች ወይም አንዳንድ ሰዎች ቅድም ያልኩኝ በመጣስ አለ አይደል አብሮ የመስራቱን በመጣው ያቀናል የሚል ነገር ያስከደን ይችላል ሲዳማ ድርጅት ምን አመጣል እንዲህ በሚተላለፍበት ጊዜ እንግዲህ ወንበሩ ሜዳውን ፈረሱም ይሆን ነው እየተባለ ይያለ
ያንጥሶ ዛሬም ኢህአዴግ የተጠቀመው ወይም ከዚህ በፊትም የነበሩ ፋሽስቶች ሲጠቀሙ ያለፉበትን ዳግም እናደርጋለን እንቅፋት ሊሆኑ ነው የሚሉት በእንቅፋት ቆጥሮ የሚሄዱ ከሆነ እሱ ስህተት ነው። እሱን ማስወገድ መቻል አለባቸው። አስፋራስ እኔ እስከማውቀው የሲዳማ ህዝብ ሆነ የሲዳማ ፖለቲካ ድርጅቶች ማናቸውም ኢህአዴግ ብቻ አይደለም ከዚህ በፊት 17 ዓመት ደርግ በታገለበት ዘመን ደርግ ኢትዮጵያን በጣም በግፍ በገዛበት ዘመን ትልቅ ዋጋ እየከፈለ የደርግ ውድቀት እጅ ሳይሰጥ የቆየ ህዝብ እንደሆነ ነው የማውቀው። ይህንን ሲያደርግ አሳይቷል። 17 ዓመት ደርግ ያልተቆጣጠራቸው ወረዳዎች ሁሉ እንደነበሩ ነው በሲዳማ አርነት ንቅናቄ ቁጥጥር ስር ይተዳደሩ የነበሩና እንግዲህ ደርግ ትልቁን ዋጋ የከፈለበት ህዝቡንም በግፍ የጨፈጨፈበት ሁኔታዎች ይታያል። ዛሬም ኢህአዴግ ከገባበት ቀን ጀምሮ ኢህአዴግን የታገለ ህዝብ ማን ነው ቢባል የሲዳማ ህዝብ ነው። አንዱ የሲዳማ ህዝብ አንድም ቀን በምርጫው መርጧቸው አቅም በትግሉም ደግሞ ፊት ለፊት እየተጋፈጠ ነው ቆየው። ይሄንን ዛሬ እንቅፋት ይሆናል የሚሉ ተራ እያቀልሃለሁ ባይ የተፈጠሩ ሰዎች ትናንት ወይም የተፈጠሩ ድርጅቶች ትናንት ሲዳማ ህዝብ በአደባባይ ወጥቶ በሚሞትበት ጊዜ የሲዳማ ህዝብ ወጥቶ ዋጋ በሚከፍልበት ጊዜ ሲዳማ ህዝብ ኢህአዴግን ለመጣል ነው ብሎ አላሉም። ኢህአዴግ ጎራ ሲሰለፉ ነበሩ። ለኢህአዴግ ጭብጨባ ሲያደምቁለት የነበሩ ናቸው ብለን ነው የምንገምተው። ያን ነገር ግን ሲዋጋ በነበረ ጊዜ ሲያስወጉ የነበሩ ሰዎች ናቸው ወይም የነበሩ ወገኖች ናቸው። ስለዚህ ይህ ከንቱ ወሬ ይመስለኛል። ምክንያቱም እኛ አንድም ድርጅት ጠይቆን ወይም ሲዳማ የተነሳው ጭቆናን ስለጠላ ነው ጭቆና ስለተነሳ ከሱ ጎን እንሰለፍና ይሄን መንግስት እናስወግድ ብሎ ባለፉት 20 ምናምን አመት አንድ መታገለለት ኢህአዴግ ከገባበት ቀን ከገባ 3 አመት እስኪሞላው ከሲዳማ ጋር ጭራሽ ሳይቆጣጠር የቆየበት ወረዳዎችም ነበሩ። ከዛ በኋላ 21ንም አመት ኦልሞስት ኢህአዴግ ሲዳማን በተቻለ መጠን የመጣልና የመተንኮስ ስራዎችን ሰራ ነበረውና በዚህ ጣልቃ ገብቼ ከሲዳማ ጋር የሲዳማን ችግር ፈትቻለሁ የሚል ዛሬ ሲዳማ ወይም ሌሎች በጎን ተሰልፎ ቁጭ ብለው አይቶ እንቅፋት ሆነብን የሚሉ ይውጡና መናገር ይችላል። ግን አንድ ሲዳማ በሚዋጋበት ትናንት ከ97 ወዲህ ነው ኦልሞስት ማንም ተቃዋሚዎች ደረታቸውን ነፍተው ከኢህአዴግ ውስጥም ሰላምታ ሲባባሉ የነበሩም ተለይቶ ድርጅት እያቋቋሙ የወጡበት ሁኔታዎች ይታያሉ እንጂ እንደ ሲዳማ ወይም እንደ ተጨቆኑ ብሔረሰቦች ሌሎች ሲዋጉና ሲታገሉ የነበሩ የሉም። አንድም አንስቶ አቅም ሲዳማ በ94 ዓመተ ምህረት በአደባባይ በሚሞትበት ጊዜ ሲዳማ እንደዚህ ሊያደርግ ነው ህዝብን ልበላ ነው የሚለው ነገር ባለፈው ኢንተርቪያችን አንስተን ነበርና እንደዚህ አይነት ነገሮች ናቸውና ይሄንን ይመስለኛል። መልካም እንግዲህ አቶ ቤታነ መጽሐፍ ላይ እንዳነበብኩት አዲሱ መጽሐፋቸው ላይ የሲዳማ ህዝብ ተዋጊ እንደሆነ ገልጸዋል። አንተም ጠንካራ ህዝብ እንደሆነ ገልጸሃል። ግን እንደው በአሁኑ ወቅት ከተቀራው ፓርቲዎች ጋራ ወይም ህዝብ ጋራ የህዝቡ ጥያቄ በትክክል ተመልሶ በዛች ሀገር በሰላም መኖር አይችልም ከተቀራው ህዝብ ጋራ? እሱ ግልጽና ግልጽ ነገር ነው። ይሄ መጀመሪያ ምንድነው እያንዳንዱ ተቃዋሚ ወይም እያንዳንዱ ህዝብ እርስ በርስ አብሮ ተደጋግፎ እናቀልሃለሁ እነ ስላንተ አለሁልህ አንተ አታውቅም በሚል ሳይሆን በመደጋገፍና አብሮ በመቻቻል የምኖር ከሆነ ምንም እኮ ድርድር የሌለው ነገር ይሄንን መኖር ይችላል። ይሄ ለምንም ለአማራጭ የምናቀርበው አይደለም። ግን እናቀልሃለሁ በሚል እነሱ እንደዚህ አልሆንም በሚል እንደዚህ አንተ እኔ ያልኩኝ አድርግ ይሄንን ቁጭ ብለህ ተመልከት የሚል ከሆነ በፍጹም አሁንም ይጣላል የሲዳማ ህዝብ ወይም እየተዋጋለ ዋጋ እየከፈለ ያለው ልጆቹ የተሰደዱበት ያለው በጣም እየተሸማቀቁ ውስጥ ያሉበት ትልቁ ምክንያት ይሄ ነገር ከተወገደ በመቻቻል ላይ የተመሰረተ አብሮ በመግባባት ላይ ስለራስ ችግር ሲዳማ ህዝብ በሚያቀበት ሁኔታ
ስለሌላው ህዝብ ራሱ ህዝቡ በሚያውቅበት ሁኔታ መኖር ይቻላል። ለምን ነው የማይቻልበት? መልካም እዚህ ላይ እንግዲህ አብሮ የመኖሩ ነገር ከተነሳ እንደገለጽከው እኔ አውቀልሃለሁ ወይም ቱርጁማን አያስፈልገንም በራሳችን እንተዳደራለን ነው መሰለኝ እንደዛ ነው እየገለጽክ ያለው። እስኪ የኢህአዴግ መንግስት ከስልጣን ቢወገድ እንደው ያችን ሀገር እንደው ጠንካራ ፓርቲ ሊያስተዳድር የሚችል አካል አለ? እንደው ስንመለከት ባውን ሰዓት ተቋሚዎች ተቀራርባችሁ ስትነጋገሩ አትታዩም፣ ስትገፋፉ ነው የምትታዩት። የአጀንዳ የመከባበርም አይታይምና እንደው ኢህአዴግ እንደው ቢወርድ ያችን ሀገር ማን ነው የሚገዛት? የሚያስተዳድር የሚችለው ማን ይሆን? ጠንካራ ፓርቲ አለ? ይሄ መልካም ይሄ ነው ትልቁ ኩዌስችን፣ ትልቁ ጥያቄ ማንኛውም ተቃዋሚ ድርጅት ማንሳት አለበት። ይሄ ነው ማለት ምናልባት ዛሬ ያደግን ሆ በማለት ሪበሎ በህዝቡ በመጣት ብሶት ያለ ህዝብ በስሜት በማነሳሳት ሊሆን ይችላል እና ይሄ ሀገር ሊመራ የሚችል ማን ነው በሚለው ምናልባት ብዙ መሰራትና ብዙ መወያየት የሚያስፈልጉ ነገሮች ናቸው። እውነት ነው። ይሄ ሀገር ምናልባት ባለፉት ሰዓቶች ተፈራረቁና ሲወርቁ እያየን ባለፍ ነው። ያው የደርግ ስተካ ደርግ ስነ ምግባር ያለው በጣም ወታደራዊ ኃይል ነበረው። ሀገሪቷን መቆጣጠር ይችል ነበር። ህዝቡም እርስ በርስ የመተባበር ባህሉ ትልቅ የነበረበት ጊዜ ነው። እንግዲህ ከዛም አለፈ ህዝቡ ምንም ሳይል ምናልባት ጥቅሙ ብቻ ተከብሮለትና በጭቆና ይኖር ነበረ በመላቀቅ ከዛ በኋላ በስርዓቱ አንዱ ከአንዱ ጋር ሳይጋፋ አንዱ ከአንዱ ጋር ሳይጣላ ያለፈበት ሁኔታዎች ነው የምታዩት። ሁለተኛ ኢህአዴግም ሲመጣ ያው ምንም ይሁን በጎሬላ መልክ ጫካ በቂ ወታደርን ሰብስቦ ሀገሪቷን በሰላምን በማረጋጋት ሊቆጣጠር የሚችል ኃይል አዳብሮ ያው እንደምናውቀው የዛሬ ባንዳዎች የተፈለፈሉበት እንትን ነው። እንግዲህ በዚህ አይነት አስመስሎ የህዝቡ ችግር ይሄ ነው። ኢትዮጵያ በግድ ነው የተገዛችው የነበረው። እንግዲህ በህዝብ ላይ ፍላጎት ላይ የተመሰረተች ኢትዮጵያ ተቋቋመብል እንግዲህ በሁላችንም ኮንሰፕቹዋሊ አግሪ የምናደርግበት ማለት ነው። ይሄን በማድረግ መጥቷል እና ጨዋ ለራሱ ጨዋ ነው የሚል ስራ ወታደር ነበረው። ሀገሪቷን ተቆጣጥሯል። ይሄን በምናስብበት ጊዜ ዛሬ የተለያዩ ሙከራዎች ሲደረጉ እናያለን። ሰላማዊ ሰልፍ ማድረግ ሙከራዎች፣ መንግስትን የመጣል ሙከራዎች ሲደረጉ መንግስት እንዲወድቅ ያለው ስርዓት እንዲጠፋ ሁላችንም እንፈልጋለን። ነገር ግን ሁላችንም መንግስት ከወደቀ በኋላ እቺን ሀገር ባለፉት ስርዓቶች ሲወርቁ ካገኘነው ልምድ ልናሸጋግር የምንችልበት የባለቤትነት እንትን አይታይም እና ያም በሌለበት እንግዲህ እንዴት እንደምናደርግ ይሄ ሁሉ ተሰብስቦ መታየት ያለበት ተሰብስቦ መወያየት አለበት። አንዱ አንዱን ሳይንቅ አንዱ አንዱን አለ አይደል እንቅፋት ሆነብኝ ብለው ሌላ ነገር ሳያደርግ ሁሉም ለሀገሪቷ ለህዝቡ ያለው ህዝባችን ነው። እያንዳንዳችን ህዝብ አለን፣ ወገን አለን። እነዛ ወገኖች ዛሬ ኢህአዴግ ያስቀመጠው በሃይማኖት ጥላቻ፣ በብሔር ጥላቻ፣ በተለያዩ ነገሮች ነው ፈንጂ ቀብሮ እየጠበቀ ያለው። እንግዲህ እነዚህ ነገሮች በጣም ሰላማዊ በሆነ መልኩ እነዚህ ነገሮች ድርድሮችን ብናደርግ እርስ በርስ ተቀምጠን ብንነጋገር ኖሮ በፍጹም ሊመጡ ይችላሉ ብለን የማንፈራቸው ነገሮች ዛሬ እንደ ትሬት ሆነው የሚቀመጡበት ሁኔታዎች አሉ። እነዚህ እንግዲህ እንዴት ማየት ይቻላል ለምለው ዛሬም ሁላችንም ከመወያየት ከሚፈልጉ እናቀናለው ከሚሉትና አለ አይደል በጡንቻ ብቻ ከምነሱት ካልሆነ በስተቀር በመደራደር ከሚያምኑ ሰዎች ጋር ከሚያምኑ ድርጅቶች ጋር ከሚያምን ህዝብ ጋር ከተጨቆነ ህዝብ ጋር አብሮ ለመደራደር ዝግጁ ነን። መልካም አጠራርገው እንዲመልሱልኝ ፈልጋለሁ። ተጨቆነናል የምትሉ ብሔረሰቦች እንደተኛችሁ ይገለጻል። ስራ እንደማትሰሩ ነው የሚገለጸው። ዝም ብላችሁ እንደምትጮሁ ነው እየተገለጸ ያለው። የሲዳማ ድርጅት በምን ሁኔታ ላይ ያለ? አጠራርገው ይመልሱልኝ። ሲዳማ አመራሮች፣ ታጋዮች ተኝታችኋል? ምንድነው ያደረጋችሁ ያላችሁት? ይሄ በጣም ባጭሩ ሲዳማ አልተኛም የሚለው ጥያቄ 21 አመት መዋጋት 21 አመት ከነበረው ድርጅት ጋር አንገት ለአንገት ተናንቆ መኖር ሲዳማ ከኢህአዴግ ብቻ ሳይሆን ከሌላም ህብረተሰብ ጋር ትክክል እንደያዘ አለ በሰላማዊ መንገድ ከኢህአዴግ ጋር
ኢህአዴግን ያጋለጠ ኢህአዴግ ደግሞ አነሳስቶ የለቀቃቸው አላል የማይቀረው ነገር እውነት ለምሳሌ ኢትዮጵያ ውስጥ ፌደራሊዝም በጣም የማይቀር ፌደራሊዝም ደግሞ የማይቀር ከሆነ ነገም ዛሬም ትክክለኛ ፌደራሊዝም መካሄድ አለበት በሚል የሚታገለው ሲዳማ ህዝብ ነው። ይሄንን መተኛት የሚያስብል ከሆነ ኢህአዴግን በአደባባይ መዋጋት ኢህአዴግን በምርጫ ካርድም ቢሆን መጣል ስልቶችን በተለያዩ ሁኔታዎች እያዘጋጁ ኢህአዴግ የሚወርቅበትን ኢህአዴግን አወዳደቅ የማያምር ለማድረግ መሞከር ተኝቷል የሚያስብል ከሆነ እኔ አልቀበለው። በእኛ በኩል ይቆይ እንጂ የትግል ስልታችን በጣም የተቀየረና ጊዜ በሚመልኩ ህዝባችን ወደ አደጋ ውስጥ በማይወድቅ መልኩ ህዝባችን ከማንም ጋር በማይላተም መልኩ ለመስራት እየተሰራ ያለበት ስራ ነው አለው የሚታየኝ። በእርግጠኝነት ምንም አልተኛንም። ይሄም አሁንም አሉባልታ ይመስለኛል። ይሄንን ከሁሉም ከነበረው ማለት በእኛ እድሜ በነበረው ሆነ በፊት የነበሩ ሰዎቻችን እየታገሉ እንዳሉ ትክክለኛ ሁለተኛውን ስርዓት እስካልተገኘ ድረስ ትግላቸውን እንደምቀጥሉ ይሄንን አንስቻለሁ። መልካም እንግዲህ ያሉት ዛሬም ጠንካራንን ትልቅ ስራ እየሰራን ያለነው አልተኛንም ነው ያላችሁት። የሲዳማ ድርጅት ከተቋሚዎች ጋራ አብሮ የመስራት የመመካከር ሁኔታ ይታያል። ከማጋራ ነው እየሰራስ ያለው? እስኪ አጥር አድርገው ይግለጹልኝ። መረጃ ስላለው ነው እኛ እስከምናውቀው በጣም እንደ ሲዳማ ብሔረሰብ ተጨቆነናል የሚሉ ድርጅቶች ለህዝባቸው ችግር እንደ ሲዳማ ድርጅቶች ከሚያጋልጡና ከሲዳማ ጋር ሆነው አብሮ ኃይላቸውን አስተባብሮ ከሚሄዱ ከተለያዩ ድርጅቶች ከደቡብም ከሶማሌው ከኦሮሞ ከሌላም ጋር ከአማራም ቢሆን በሀገር ውስጥ ያለው ድርጅት ለምሳሌ ትልቁን ድርሻ የሚይዘው አንድነት አለ አይደል? የ33ቱ ህብረት በጣም ተጣጣሙ አንድ ላይ ኃይላቸውን አስተባብሮ እንዲሄዱ ከሚሰራው አንዱ ነው። ስለዚህ የሲዳማ ድርሻ በጣም ትልቅ ሮል እየታየበት ነው እና ምናልባት እነዚህ አለ አይደል እናቅልሃለሁ የሚለው ነገር ሊያራምዱ ከተነሱ በስተቀር ሌሎቹ የህዝባቸውን ችግር በትክክል የህዝባቸውንም ችግር ተረድቶ የሌላውም ድርጅት የሌላዎችም ህዝቦች እንደዚህ ተቸገሩ ናቸው ከሚሉት ጋር አብረን እየሰራን ያለ ነው። ብዙ ስራዎች እየሰራን እንዳለን ነው። በቅርቡ እንግዲህ ብዙ ለምሳሌ በእንግሊዝ ያሉ ሁማን ራይት አድቮኬሲ አለ አይደል? አሁን ሰዎች ፖለቲካ በሚንቀሳቀሱበት ጊዜ ዝም ብለው ኢህአዴግ የተነሳ የማሰሩን ስራ እንዲያቆም የሚሰሩ እነዚህ ከኦሮሞ ከኦነግ ከሶማሌ ከደቡብ በካሉት ከፍቾ እነዚህ ድርጅቶች ጋር ከጋምቤላው ከሁሉም ከተጨቆኑ ህዝቦች ድርጅቶች ጋር ስራ እየተሰራ እንዳለ ነው ለማቆም ቲሸርት ቀደም እንዳልኩ እነዚህ ያሉ አይደል በቃ እንደዚህ ብሉብን ዝም ብለው በኦንላይን ከምናገሩት በስተቀር ማለት ነው በአካል ቀርቦ እንድናደርግ ይሄን ስትራቴጂ አውጥተን ይሄንን እናደርግ ይሄ ካደረግን በኋላ የህዝባችን ወይም የሀገራችን ፌት ይሄንን ይመስላል በዚህ መልኩ ሀገራችንንም ህዝባችንን ሴብል እናድን የሚሉ ከሚሉት ጋር እየሰራን ነው ያለነው። መልካም አሁን ሰጦት 3 ደቂቃ ብቻ ነው። በ3 ደቂቃ ውስጥ አጠር አድርገው መልእክት ማስተላለፍ የሚፈልጉትን እንድታስተላልፉ አንቱ እያልኩ ነው። እንግዲህ ይቅርታ ይደረግልኝ። የሚያስተላልፍ የምትፈልገው መልእክት እንድታስተላልፍ ጠይቃለሁ። በመጨረሻ ደግሞ የህዋት አሁን ያለበትን የሀገር የመብራት ብቃት እንዴት ገመግመዋል? በ3 ደቂቃ ውስጥ ይሄ ምንም ኢህአዴግ የሀገሪቷን የመምራት አቅሙ ከወረደና እኔ አንድ ጊዜ አንድ ፖለቲከኛ ተናገረው ነገር አንድ የኢህአዴግ የመግዛት አቅሙ ከአንድ ብር በታች ወርዷል። ያን ከስንት ዓመት በፊት ነው አንድ ብር የመግዛት አቅሙ የነበረው። በዛን ጊዜ ወርዷል። አሁን ደግሞ ከአንድ ብር በታች ባሉ ሳንቲሞች የመግዛት አቅሙ የወረደበት ሁኔታ ነው አለ። ግን ኢህአዴግ ይሄ የመግዛት አቅሙ እየተንገዳገደም እየተደፋም እያንቀላፋም ቢሆን ሊቀጥል ለምንችል ወይም እንዲቀጥል ለምናደርገው ቀደም ዲስኮርዝም ብሎ የሚያስቀምጡ ወይም ሰዎቹ ተኝ የሚሉ ወይም የማይቀሰቀሱ አይነቶች በዚህ አይነት ምን ቀጥል ከሆነ እየተንገዳገደም እያንቀላፋም እየወደቀም እየተላተመም ሊቀጥል ለምንችልበት ሁኔታ ነው ታይ። ይሄን ካደረግን ሁላችንም ተባብረን አንድ ላይ ክንዳችን አድርገን ማን ሄድ ከሆነ ስለዚህ ሁላችንም ሁሉም ድርጅት
ለአንዱ ይናቃለው ወይ እንደዚህ አይነት ኢትዮጵያን አመጣለሁ የበምል የሚሰለፍ ካለ የተሳሳተ በመሆኑ አሁኑኑ ስትራቴጂውን በመቀየር እንዲሄዱ መልእክቴን በዚህ በኩል አስተላልፋለሁ። ሌሎች እንግዲህ አንዳንድ የህዝቡን ችግር በቅርበትና በእውነት የህዝብን እንደናንተ አሉ አይደል እየፈለጉ የህዝባቸውን ችግር የሚያውቁ ሰዎችን እየፈለጉ የሚያወጡ በጣም የኢትዮጵያ ሚዲያዎች የሉም። ዘረኝነትን በጣም የሰፈነበት እየሆነ እየመጣ ያለበት ሁኔታዎች አለና በተቻለ መጠን አክቲቪስቶች ጆርናሊስቶች በምንም ተአምር ወደ አንድ እንትን ሳይሆኑ ሁሉንም በማቀፍ የሁሉም ችግሮችን በማውጣት ሁሉንም በጋራ እንዲደራደሩ ለማድረግ ትልቅ ኃላፊነት እንዳለባቸው እንዲያውቁና ይሄንን እንዲያደርጉት ነው እንግዲህ መልእክትን ማስተላልፈው። ወጣቱ እንደዚህ አለ እንደዚህ ሆኗል ሌሎቹም እንደዚህ ተደርጓል እነሱም እንደዚህ ተለብቆ ነው እነሱ ተኝቷል አንቀላፉ አይደለም ማንሳት ይቻላል ማብቃት ይቻላል። ኢትዮጵያዊነት ዝም ብሎ የሚሰጥ መታወቂያ በአንድ እንትን አይደለም ምንድነው በመወለድ ሁሉም በአንድ ላይ በመሆን ሁሉም በጋራ በመፈጠር የሚመጣ ነገር እንጂ በመታወቂያ ወይም እንደመታወቂያ የሚሰጥ ነገር እንዳልሆነ እንዲያውቁት ነው። ሁሉንም ማቀራረብ የሚችሉ አክቲቪስቶች ምንም ፓርሻሊቲ ሳይኖር ስራ እንዲሰሩ ነው የምጠይቀው። መልካም አቶ በቀለ ዋዩ የሲዳማ ወጣት ፖለቲከኛ በእውነቱ ስለሰጠኸኝ ሰፋ ያለ ማብራሪያ ከልብ አመሰግናለሁ። በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም ደግሜ አመሰግናለሁ። መልካሙን ሁሉ እንዲገጥማችሁ እመኛለሁ። በሌላ ጊዜ እንዳስፈላጊው በድጋሚ ልንገናኝ እንሞክራለን። እግዚአብሔር ይስጥልኝ። ለዛሬው አመሰግናለሁ። በሰላም ቆይ ባይ። Medara yara yuma, ma vonna la mata.
Jarigama, Talawa Dafar, Magarico, የራያ ህዝብ ማንነት ሲዳሰስ እስኪ ራያዎች ኦን የኦሮሞ ተወላጅ ሆኑ በዚህ ላይ ሰፋ ያለ ፕሮግራም ወደፊት እንደማቀርብ ቃል ገባለሁኝ ዛሬ በዚህ ፕሮግራማችንን አበቃን እስከ ሳምንት መልካም ሳምንት በማሪ ደገፋ ራያ እያለ በሚያቀነቅነው የራያ ኦሮሞዎች በሚዘፍኑት ዘፈን ሰናብታለሁ እስከ ሳምንት መልካም ሳምንት ቸሮር ያሰማን ደና ሆኖ ያርሳል ያሰርሳል ከቀል ገበሬ አመርታል ያስገባል ሁሉን ጥራጥሬ ማኛለች ከፍል ሙደና ቸገሬ እንዲሁም ሰርገኛ ሁሉም ይመጣል ካሚዮ ጀጎርት ያበላ ወተሬ ምርትና ያመርታ የራያው ሰው ቆራጡ ገበሬ የሚሰጣው ፍቅር ሲስተለለበት ደጋጎች መንደራት ገበም ያበላፈጥ ቆባለች ራያ